ጤና ይስጥልን እንዴት ናችሁ? ባላችሁበት ሁሉ ሰላምታችን ይድረሳችሁ ብለናል። የሰዓቱን ዜና ይዘን ቀርበናል። አበይት ርዕሶቹን በማስቀደም እንጀምራለን። ትዕግስታችን አልቋል ሲል ህወሓት ዛሬ ባወጣው መግለጫ አመላክቷል። በዚህ ሰሞን በተደጋጋሚ መግለጫ እያወጣ የሚገኘው ህወሓት ዛሬም ትዕግስት ያልቋል ሲል አዲስ መግለጫ ወጥቷል። በሰፊው እንመለከታለን። ሩሲያ ወደ ቻይና የምትልከው ፈሳሽ የተፈጥሮ ጋዝ አዲስ ክብረ ወሰን ማስመዝገቡ ተዘግቧል። ሌላኛው መረጃችን ነው፣ እንመለከታለን። የወርቅ ዋጋ ባለፉት 11 ወራት ብቻ ከ68 በመቶ በላይ ጭማሪ ማሳየቱ እጅግ አነጋጋሪ ሆኗል። ይሄኛውም ሌላኛው መረጃችን ነው፣ እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ መረጃችን ስንሻገር ትዕግስታችን አልቋል ሲል ህወሓት መግለጫ ወጣም። በምርጫ ቦርድ የተሰረዘው ህወሓት ሳምንታዊ መልእክት በሚል በወጣው መግለጫ ትዕግስት ያልቋል ብለዋል። የፌዴራል መንግስቱን የወነጀለው ህወሓት በተደጋጋሚ ያቀረበው ጥሪ ምላሽ አለማግኘቱን ገልጸዋል። በፕሪቶሪያ የደረሰውን ስምምነት ተግባራዊ ለማድረግ ተደጋጋሚ ጥሪ ቢያቀርብም ምላሽ እያገኘ አይደለም ያለ ህወሓት ከዚህ በኋላም አልታገስም ብሏል። ቡድኑ በመግለጫው ለዘላቂ ሰላም ማስፈን ቁርጠኝነት ቢኖረኝም የትግራይ ህዝብን ለማጥፋት የሚደረጉ ሴራዎቹን አልታገስም ብሏል። የኢትዮጵያ መንግስት የትግራይ ህዝብን በተለያዩ መንገዶች የዘር ማጥፋት ዘመቻውን ቀጥሏል በማለት የወነጀለው ህወሓት ትግራይ ያለውን የሰብአዊ ቀውስ መባባሱን ጠቁሟል። ለዚህም አስታኮ ማስጠንቀቂያ ያዘለ መግለጫ ያወጣበትን የህጸጽ ተፈናቃዮች ረሃብ ያነሳ ሲሆን የፕሪቶሪያ ስምምነት ባለመተግበሩ ትግራይ ተደራራቢ ቀውስ እያስተናገደች ነው ብሏል። ይሁን እንጂ ትግራይ ለገጠማት ቀውስ የፌዴራል መንግስቱ ተጠያቂነት የሚያደርገው ራሱ ህወሓት ተፈናቃዮች የፖለቲካ መያዣ በማድረግ ይወነጅላል። ከህወሓት በተቃራኒ የቆሙ በርካታ የትግራይ ፖለቲካ ኃይሎች ተፈናቃዮች ለችግር የተጋለጡት ሰብአዊነትና ፖለቲካ በመቀላቀሉ ነው ይላሉ። ዓለም አቀፉ ማህበረሰብ በትግራይ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋት ወንጀል ለመከላከል ጥረት እያደረገ ያለመሆኑን አመላክቷል። ህወሓት በመግለጫው ዓለም አቀፉ ማህበረሰብ ተገቢ እርምጃ መውሰድ አለበት ያለ ሲሆን ትዕግስትም ልክ አለው ሲል ህወሓት ባወጣው ሳምንታዊ መግለጫውም አሳስቧል። በሌላኛው መረጃችን ሩሲያ ወደ ቻይና የምትልከው ፈሳሽ የተፈጥሮ ጋዝ አዲስ ክብረ ወሰን አስመዘገበ። ብሉምበርግ የቻይና የጉምሩክ ቢሮ መረጃን ጠቅሶ እንደዘገበው ከሆነ እንደ አውሮፓ አቆጣጠር 2024 ከነበረው ጋር ሲነጻጸር ባለፈው ወር የተደረገው አቅርቦት ከሁለት እጥፍ በላይ በመጨመር 1.6 ሚሊዮን ሜትሪክ ቶን ደርሷል ብሏል። የብሉምበርግ መረጃ እንደሚያመላክተው ከሆነ ይህም ከፍተኛ ጭማሪ ሲሆን አውስትራሊያን በመቅደም ከኳታር በመቀጠል ለቻይና ትልቋ ሁለተኛ አቅራቢ እንድትሆን አስችሏታል ብሏል። አውስትራሊያ ወደ ቻይና የምትልከው የፈሳሽ የተፈጥሮ ጋዝ አቅርቦት እንደ አውሮፓውያን አቆጣጠር በ2024 ከነበረው አንጻር በ1/3 ቀንሷል። በቻይናና በአሜሪካ መካከል ባለው የንግድ ፍጥጫና በዝቅተኛ ፍላጎት ምክንያት ለረዥም ጊዜ ተቋርጦ የነበረው የጋዝ ግዢ ቻይና በነሐሴ ወር በሩቅ ምስራቋ ቤሃይ ተርሚናል በኩል ከሩሲያ አርክቲክ ፈሳሽ የተፈጥሮ ጋዝ 2 ጣቢያ ጋዝ ማስገባት በመጀመሯ ዳግም ሊያንሰራራ ችሏል። የአውሮፓ ህብረት እንደ አውሮፓውያን አቆጣጠር እስከ 2027 ድረስ ሁሉንም የሩሲያ ጋዝ ግዢ ለማቆም ያሳለፈውን ውሳኔ ተከትሎ ሩሲያ ወደ ቻይና የምትልከውን የፈሳሽ የተፈጥሮ ጋዝ መጠን በከፍተኛ ሁኔታ በመጨመሩም የምዕራባውያን ማዕቀብ ተቃራኒ ውጤት እያመጣ መሆኑንና የሩሲያ የውጭ ንግድ ያለማንም ከልካይ መቀጠሉን ያሳያል ሲል ስፑትኒክ በሰፊው አስነብቧል። በመጨረሻ ዜናችን የወርቅ ዋጋ ባለፉት 11 ወራት ብቻ ከ68 በመቶ በላይ ጭማሪ ያሳየ። ወርቅ ለመጀመሪያ ጊዜ $4,400 በላይ በመሸጥ ከፍተኛ ጭማሪ ማሳየቱ ተገልጿል። የአሜሪካ ማዕከላዊ ባንክ በሚቀጥለው ዓመት የወለድ መጠኑን ይቀንሳል ተብሎ ስለሚጠበቅ የከበሩ ማዕድናት ዋጋ ጨምሯል። የከበሩ ማዕድናት ዋጋ ጨምሯል ሲሉ ተንታኞች ተናግረዋል። ወርቅ ባለፈው ዓመት አጋማሽ ላይ 1 ግራም $2,600 የነበረው ቢሆንም የመካከለኛ ምስራቅ አለመረጋጋት፣ የትራምፕ አስተዳደር የጣላቸው ታሪፎችና የዋጋ ቅነሳዎች ይኖራሉ የሚሉ መላምቶች ባለሀብቶች እንደ ወርቅ ያሉ ምርቶችን የመግዛት ፍላጎታቸው ጨምሯል።
እንደ ብርና ፕላቲኒየም ያሉ ሌሎች የከበሩ ማዕድናት ዋጋ ጨምሯል ተብሏል። የወርቅ ዋጋ ሰኞ ዕለት ወደ $4220 ከፍ ብሎ ታይቷል። ባለፈው 11 ወራት ብቻ የወርቅ ዋጋ ከ68 በመቶ በላይ ጭማሪ አሳይቷል። በቡሊዮን ቮልት የወርቅ ቡሊዮን የገበያ ምርምር ዳይሬክተር አድሪያን አሺ ይህ ጭማሪ እንደ አውሮፓውያን አቆጣጠር ከ1979 ወዲህ ከፍተኛ ነው ሲሉ ተናግሯል። አሽ ለወርቅ ዋጋ ማሻቀብ እንደ አውሮፓውያን አቆጣጠር በ2025 የወለድ ተመኖች ጦርነትና የንግድ ውጥረቶች መባባስ ቀስ በቀስ እንዲጨምር አስተዋጽኦ አድርጓል ብለዋል። የጎልድማን ሳክስ ለፍላጎቱ መጨመር ምክንያት የሆነው ማዕከላዊ ባንኮች በዓለም አቀፍ ደረጃ የራሳቸውን የወርቅ ክምችት በማስፋት የኢኮኖሚ አለመረጋጋትን ለማቋቋም በአሜሪካ ዶላር ላይ ያላቸውን ጥገኝነት ለመቀነስና የራሳቸውን ኢንቨስትመንት አማራጭ ለማብዛት እየተጠቀሙ መሆኑን ነው ይላሉ። ቡድኑ ይህን ሁኔታ እንደ አውሮፓውያኑ በ2026 እንደሚቀጥል ተንብዮአል። እንደ አውሮፓውያን አቆጣጠር በ2025 የብር መሸጫ ዋጋ በ138 በመቶ አድጓል ተብሏል። ፕላቲኒየም ደግሞ በ17 ዓመታት ውስጥ ከፍተኛ የሆነ ዋጋን በማስመዝገብ ከወርቅ በልጧል ተብሏል። ከወርቅ በተለየ መልኩ ሌሎች የከበሩ ማዕድናት በኢንዱስትሪ ውስጥ በስፋት ጥቅም ላይ ይውላሉ። ይህም የአክሲዮን ገበያ ፍላጎትን አነቃቅቶታል ተብሏል። ባለፈው ሳምንት አሜሪካ ነዳጅ ጫኝ መርከቦች ወደ ቬንዙዌላ እንዳይገቡና እንዳይወጡ እገዳ ከጣለች በኋላም የነዳጅ ዋጋም ጨምሯል ተብሏል። የድፍድፍ ነዳጅ ዋጋ በባርሜል ከ53 ሳንቲም ወደ $60.9 ከፍ ሲል የአሜሪካ ነዳጅ ደግሞ በ1.6 በመቶ ጭማሪ በማሳየት ወደ $57.4 ከፍ ብሏል ተብሏል። ውድ የአፍሪካ ታይምስ ቤተሰቦቻችን የሰዓቱ መረጃዎቻችን ያደመጣችሁት ይመስል ነበር። ስለተከታተላችሁን እያመሰገን ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን ብለናል።